እግዚአብሔር ሲወዳችሁ እግዚአብሔር ሲመርጣችሁ ለበጎ ዓላማ ሲያውላችሁ ሲጠቀምባችሁ የምታዩት የሚያስፈልጋችሁን ሰው ለእናንተ ሲሰጣችሁ ነው። እናንተ የምትፈልጉትን ሳይሆን ለእናንተ የሚያስፈልጋችሁን ከነበራችሁበት የህይወት ውጣ ውረድ ከፍ እንድትሉ ወይም ደግሞ ወደሱ እንድትቀርቡ ሲፈልግ ጥሩ ሰው ይሰጣችኋል። ይቺ ልጅ በካናዳ ሀገር ላይ የምትኖር ነበረች። በቲክቶክ ዓለም ላይ ደግሞ ተጽዕኖ ፈጣሪ የምትባል ነች። የምናውቃትም በተወዛዋዥነት ስራ ላይ ተሰማርታ ነው። ያው በቲክቶክ የራሷን ስራ የምትሰራ እህት ነበረች። ይሄ ልጅ ደግሞ በበጎ ስራ በመንፈሳዊ ህይወቱ የታወቀ ነበረ እና የነዚህ መጣመር ብዙዎችን አናዷቸዋል። ለምን እንደሆነ ባላቅም ለሷ እንደማይገባት ይሄ ህይወት እንደሚበዛባት ብዙዎች ሲናገሩ ተመልክቼ እኔ ደብሮኛል። እውነት ለመናገር እግዚአብሔር ከመረጠ እግዚአብሔር ካጣመረ ያስፈልጋታል ብሎ ካለ እኛ ማንንና ነው ለነሱ መጣመር እንቅፋት ልንሆን የምንችለው? ብዙዎቻችን ካናዳ ሀገር ላይ ስለኖረች ብቻ እሷ ከፍ ያለችም አድርገን ወይም ደግሞ ገንዘብ እየላከችለት በጥቅማ ጥቅም የገዛችውም እንደሆነና ይችን ጨፋሪ የሆነች ሴት እሱ ሊያገባት እንደማይችልም ሀሳብ ሲሰነዘሩ አይቼ ነበር። ይቅርታ ግን እሷ ላይ አንድ ቪዲዮ ተለቆ አይቼ ኢቭን እንኳን እሷ ካናዳ ሀገር ላይ የኖረች እሱ ነበር ገንዘብ ሲልክላት ስትቸገር ሲረዳት በብዙ ነገር ሲደግፋት የነበረውና ፍቅር እንደዚህ ነው። በቃ ማነሽ ወይም ደግሞ ምንድነሽ ተብሎ አይደለም። እግዚአብሔር ሲያጣምራችሁ በቃ አንዱ ለአንዱ አስፈላጊ ሆኖ ወይም ደግሞ የአንዱ ህይወት መዳን አንዱን ምክንያት ያደርግና ያገናኛል፣ ያጣምራል። እና ብዙዎቻችን ለምንሰጠው ትችት እኔ ማን ነኝ ብለን ራሳችንን ብንጠይቅ የውስጧን የልቧን ማንም አያውቀውም ከፈጣሪዋ ውጭ። በእርግጥ እዚህ ጋር መታ እየጨፈረች በውስጥ ደግሞ ከፈጣሪ ጋር ያላት ግንኙነት የጠበቀ ዝቅ ያሉትን የወደቁትን የምታነሳ በዚህ በማማር ከላይ በማማር ደግሞ የበለጠ በውስጥ ያማረ ውበት ሊኖራት